ሌላው ብልጽግና ትናንት መጠቀሚያ አድርጎን አማራን አይደለም ትጥቁን ቀበቶን አስፈታዋለሁ ባለበት አፉ አማራ ሆይ እርዳኝ ለማለት እየተዘጋጀ እኛ ደግሞ የማንም ፌስታል አይደለም ሲፈልግ እንጀራም ዳቦም የሚያንጠለጥልብን ፌስታል ሲፈልግ ደግሞ ቆሻሻ ቅርጫት ውስጥ የሚጠለም ፌስታሎች አይደለም ገጥሟል ይወጣው ማን ግጠም ብሎታል መጀመሪያ ትጥቁን አስፈታዋለሁ ብሎት የዛተበትን የፎከረበትን ያማራ ገበሬ ያማራ ፋኖ አሁን እርዳኝ በዚህ መጣብኝ በዚህ እንትን አለብኝ እዛው ይወጣዋል ስንት ወንድሞቻችን ሳናውቅ በልዩ ኃይሉም በፋኖም በአባት አርበኛውም እየሄዱ ትግራይ ጋር ተዋግተው የተሰዉ ስንት ወገኖቻችን አለ አብይ አህመድ ስልጣን ተው አሁን ጥንቃቄ ያስፈልጋል መደበኛ ጠላታችን አብይ አህመድ ነው ግልጽ በደማችን በላባችን በወንድሞቻችን አጽም በወንድሞቻችን ነፍስ ያስመለስናቸው ርስቶቻችን ናቸው ማን ደራደርባቸው ነገሮች ናቸው ከነገራችን ላይ በራያም በወልቃይትም በመተከልም በደራም ማን ደራደርበት የአማራ ርስት እንደሆነ አማራው አይደለም የኖረው የጥንት አማራው ይቅርና ትናንት የተወለደው ሕፃን በወልቃይትም በራያም በመተከልም በደራም ሊደራደር አይችልም ይህ ቃይ መስመራችን ነው ከዛ ውጭ ግን እነን ተከካ አድርጎ አብይ አህመድ ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ራሱ